ወንዳታ ተግባብተናል። የሆነ ዘፈን አለ። ይኸው ላሳያችሁ። ዘፈኑን ላኩልኝ። ሲጨፈር አይቼ መቀመጫዋ እዚህ ለብቻ ይጨፍራል፣ እሷ ለብቻ ትጨፍራለች እና እየሳቀን ነበር። ያው ላይ አንቺ ነው በዚህ ላይ አስጠበብሽለት። ጎበዝ ልጅ፣ ጎበዝ ልጅ። ጨፈረዋን አሳዩኝ። ኧረ ባለ ጭፈራዋን ጭፈራ ላይ ነበር። እኛ ጨዋታ ላይ ነን፣ እንዳትናደዱ ደግሞ። ጭፈራ ላይ ነን እኛ፣ እንዳትና። ይህ ስድብ አይደለም፣ እኛ ስድብ አንሳደብ፣ ትተናል። ተለቅ ያሉ ሰዎች ጋር ሲሆን ትንሽ እንትን ብለናል። የት አለ ብትልኩልኝ ምን አለው? ምቀኛ ጭፈራው ቢላክልኝ ምን አለበት? አዎ ጭፈራውን አይታችሁ ፍረዱ። እየሳቁኝ ነበረ። ኧረ የት ሄዳችሁ? ኧረ ላኩልኝ ይላል በዛ በኩል ደግሞና እኛ ለጨዋታ ያክል ነው። እኔ ያልኩት የሴት ልጅ ፕራይቬት ፓርት አደባባይ አይመሰከርለትም ነው ያልኩት። ተግባባ። የሴት ልጅ ፕራይቬት ፓርት ባል ያላት ከሆነች፣ አሁን ባል የሌላት መናገር ትችላለች። ለገበያው ድምቀት ነው፣ ለገበያው ድምቀት። ባል የሌላት ሴት እሙሙን አስጠብቤያለሁ፣ አስላጭቻለሁ፣ አስቋጭቻለሁ ምናምን ብትል ለሚመጣው ሰውዬ ነው ቼክ ያደርጋል። ለሌላው ማለቱ ምን ማለት ነው ነው የኔ ጥያቄ። ይህን እውነት የምትደብቁ አንዳንድ ወሮ በላ የማትረቡ ሴቶች አላቸው። የእኔ ባለቤት ወይም የሞጣ ባለቤት እርግጠኛ ነኝ የዮዳ ጉቶን ባለቤት ወጣ እንደዛ ብትል እርግጠኛ ነኝ ጥያቄ ውስጥ ነው። እንጠይቀ ምን አባሽ አስበሽ ነው አደባባይ ላይ ወጥተሽ እንዴት ተናገርሽው ተብሎ ይጠይቃል። ምን አስባ ለሌሎች ነው የምታስተዋውቀው? ለባሏ ብላ ካደረገች አንድ ሴት ባሏ ነው አይደል የሚደሰትበት፣ የእነሱ ፕራይቬት ፓርት ነው። እሙሟን አደባባይ ላይ አሰራዊም ብላ የምታወራ ልፋጫም ሴት ትዳር አለኝ ብላ ብታወራ እኔ ይደብረኛል። ሌሎቻችሁም እንደዚሁ አደራ፣ ትዳር ያላችሁ ሰዎች አደባባይ ላይ ወጥታችሁ እንደዚህ አይነት ወሬ እንዳታወሩ። ክብር የለም፣ ቁጭራ ናቸው። እዛ ቁጭ ብላችሁ የምታደማምቁት ደግሞ እንዳለ ዱርዬዎች ስለሆናችሁ፣ ዱርዬ ወሮ በላ ስለሆናችሁ እንጂ እንደዚህ አይነት ወሬ አይወራም አደባባይ። ብልግ ለሌላው ማስታወቂያ ነው የሰራችሁት። ሌላው እንዲቀምስሽ ነው የተናገርሽው። ፎወድ አያችሁ። አሁን ማፈር ከወንዶች ሆነዋል፣ ከሴቶች አይደለም። በአሁኑ ሰዓት ማፈር ወንድ እያፈረ ሴቷ አደባባይ የፈለገችውን እየተናገረች ነው ያለችው። ለወንድ ብለሽም ነው ሃይማኖትሽንም የቀየርሽው፣ ማንም ያውቀዋል። እና ዝም ብለሽ መጠሽ አታጓሪ። ሌባም ስለሆንሽ እኔ አንቺ ልጅ መስሎኝ 2 ሳምንት ልፈታሽ ነበር። ሌባ ነሽ። የሰው ገንዘብ ቅርጥፍ አድርገሽ ነው የበላሽው። 15 ሚሊዮን ብር እዛ ደሃ ያለቅሳል፣ አንቺ እዚህ ፈታት ያለሽ። ሌላው ሙስሊሞች ሂጃቧን አውልቃ ጨፈረች እንዴ? ስንቱ ይጨፍር የለ እንዴ? እንደ እስላም ሀገር ብትሄዱ እኮ በጣም ዘፈን የሀገር ነው ያለው። የትም ዓለም ላይ ዘፈን አለ። አንዳንድ እስላሞች ተነስተው ጨፈረች የማይጨፍር እስላም አለ እንዴ? አንድም አላውቀው የለም። እግዚአብሔር መሰክሬ የማጨፍር እስላም አላውቅም እኔ። ይጨፍራል፣ ሁሉም ይጨፍራል። ጴንጤው ይጨፍራል፣ ኦርቶዶክስ ይጨፍራል፣ እስላም ፍቅር ሲዝም ኤኒቲንግ ይጨፍራል። ዓለም ላይ ይጨፍራል። ተግባባን። ማስመሰል ይችላሉ። እቺን ታይም ሲያገኙ መጥተው ሌላ ነገር ያደርጋል። እኔ 4 ሴት ከሚያገባ ወንድ የምትጨፍር ሴት ትሻለኛለች።
የደስታ የሆነ ኦኬዥን ላይ ከቤተሰቦቿ ጋር ወጥታ ደስታዋን የምትገልጽ ሴት ትሻለኛለች። አራት ሴት አግብቶ ከሚሸጉር ይልቅ እኔ የሆነ ጊዜ ላይ ወጥታ ከቤተሰቦቿ ጋር ደስታዋን የምትገልጽ ሙስሊም ትሻለኛለች። እንዴ አንተ 4 እየለጠለጥክ ሴት ላይ ጓ ትላለህ እንዴ? ዱቄታ። እኔ እኮ ግራ የሚገባኛል። ዘፈና ልክ ነው እያልኩ አይደለም፣ ግን በሚዛን ስትሄድ እዚህ 4 አልጋ አጋድመህ እንዴ ጨፈርሽ እንዴ አትበል መጣ ቆዳ እና ነገር ነው ግራ የሚገባኝ። ለማንኛውም ሌብነት እዚህ ሶሻል ሚዲያ ላይ ፕሮፌሽናል ስራ የሆነበት እንደሆነ አይቻለሁ። ፕሮፌሽናል ስራ ተሰባስበው ዱባይ ላይ ሰውን እጥብ የሚያደርግ አረብ ሀገር ያሉ የተስማሙ ቁጭ ብለው አብረው የሚዘርፉ ሰዎች አሉ። ከፍራፕ የሚደራደሩ የምታያቸው ናቸው። አንድ ላይ ነው የሚገቡት፣ አንድ ላይ ነው የሚዘርፉት። ኤክስኪውዝ ይሰጣጣሉ። አንድ የሙስሊሙ ዌዲንግ አንድ አንገቴን ሰጣለሁ ኢትዮጵያ ላይ አንድ የእስላም ሰርግ ጭፈራ የሌለው አምጣና እኔ አንገቴን ልስጥ። አንድ የእስላም ሰርግ ጭፈራ የሌለበት አምጣ። ዓለም ላይ ኢትዮጵያ በለው አውሮፓ በለው አረብ ሀገር በለው ኤኒዌር ሂድ ይደነሳል። የምን መዋሸት ነው? ለምን ተዋሻላችሁ? የትኛው የእስላም ሰርግ ነው ዘፈን የሌለው? የትኛው? የትኛው የእስላም ሰርግ ነው ያለ ጭፈራ የተሰረገው? ይህ 1 ሳምንት ሙሉ አይደል የምትጨፍሩት? ውሸት ግን እናንተ ጋር በቃ ምንም ችግር የለው። 1 ሳምንት ማናቸውም እስላም ሆነ ያገባች ሴት ያልጨፈረች አምጣልኝ። ትጨፍራላችሁ። እስላሞች ለምን ትዋሻላችሁ? ማንኛውም እስላም ስታገባ ተጨፍሮላት እልል ተብሎ ምናምን። ሙኒት መጣሽ? እኔ ስለ እንትን እያወራሁ እንኳን ደህና መጣሽ። እልል ምልሽ እዚህ ጋር ቂጥሽ ከነዳጣ ጋር ይጨፍራል። አንቺ እዛ ጉራግኛ ትጨፍሪያለሽ። ምንድን ነው የሚባለው? ንገሪ። የአንቺ ልጅ መስሎኝ እግዚአብሔር ምስክሬ ልተውሽ ነበር። አሁንም ጨዋታ ላይ ነን። ቂጥሽ ከነዳ